ወሳፕ ይላል። እንዴት ናችሁ አላችሁ ወይ? ተጀመረ ይላል። ወንድ ላጤ ላይፍ ይላል። ኦ ማይ ጋድ አላችሁ። እንነሳለን፣ ፏፈሽ እንላለን፣ ቧጓ እንላለን ማለት ነው። የመጀመሪያ ቪዲዮ የመጀመሪያ ዩቲዩብ በዜሮ ሰብስክራይብ እንጀምራለን ማለት ነው። ያፕ እንግዲህ ፋሚሊ ማብራት አልመጣም እስካሁን። ፏ እናደርጋለን፣ ፏፈሽ ጓ እንላለን። ላጤያንስ ይላል። ላጤያንስ ወንዶች ቤታቸው ማውጣት አለባቸው። ከፋሚሊ መለያየት አለባቸው። የምሬ ነው። ላይፍ ማየት አለባቸው። ስትራግል ማድረግ አለባቸው። ፏ እንላለን። የስአይ መተናል ይላል። አሁን ቁርሳችንን ኩክ እናደርጋለን፣ ፏፈሽ እንላለን። ቤተሰብ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይመቻችሁ፣ አበረታቱ። የመጀመሪያ ቪዲዮ ነው። የወንድ ላጤ ኑሮ ይላል። ስቶቫችንን በራ እናደርጋለን። ፏፏጓ ማብራት የለም። ማብራት ቤተሰብ ማብራት ምን አይነት ነገር ነው? ማብራት እስኪመጣ እንጠብቃለን። መተናል ይላል ፋሚሊ። እንግዲህ ላይፍ ላጤነት ከባድ ነው። የምሬ ነው። ላጤ መሆን በአሁኑ ሰዓት በጣም አስፈሪ ነገር ነው። ያው በደንብ እናወራለን ስለ ላጤነት እንዴት እንደሆነ። ምን ልበላችሁ? ማብራት አልመጣም እስካሁን። ማብራት አልመጣም። ስጠይቅ ደግሞ ከቆጣሪው ናሉ። ቆጣሪው እየተሰራ ነው። እስከዛ እንግዲህ ማብራት እስኪመጣ ላውጋችሁ ሁኔታውን። የላጤነት ማወቅ ያለባችሁን የምር መውጣት ላጤ መሆን የምትፈልጉት ማለት ነው። ያው ላጤነት ማለት ነው ጋይስ። እውነት እኔ አሁን የገባኝ ነገር ቢኖር ከቤት መውጣት አውቃለሁ፣ መውጣት እንዳለብኝ አውቃለሁ። እሱንም አውቄ ነው አምኜ ነው የወጣሁት። ላጤነትን መጋፈጥ ሰው አክቹዋሊ ፋሚሊ አልፈለግም ነበር፣ ፈልግም መውጣት። ያው የመጨረሻ ላይ እንደመሆኔ ያው ቤት እንድቀመጥ ነበር የሚፈልጉት። ያ እኔማ ላይፉን ማየት አለብኝ ብዬ ወጥቻለሁ። እንግዲህ በጣም ከባድ ነው እናንተ። ምንም አይነት ስራ ሳይኖራችሁ፣ ምንም አይነት ኤክስፒሪየንስ ሳይኖራችሁ ከቤት መውጣት አልመክርም። እና ግን መውጣት እንዳለባችሁ አውቃለሁ፣ መውጣት እንዳለብኝ አውቃለሁ። ግን አሁን የገባኝ ነገር መጀመሪያ ቢያንስ የ3 ወር የ6 ወር የቤት ኪራይ አስቤዛ በቃ የሚችል ነገር መያዝ አለባችሁ። የምሬን ነው። ቢያንስ የ6 ወር ምናምን የሚችል ገንዘብ ያስፈልጋል። ተጨናንቃችሁ ስትሬስ አትሆኑ። በፍሬ የሆናችሁ ስራ የምትፈልጉበት አእምሮ ያስፈልጋል። እዛም ይሆን ጎጨብራ ቅድሚያ ገንዘብ ያስፈልጋል ለመውጣት ያሰባችሁ እና ወይዮ ይላል። ወይዮ አንተ እኔ ቤት እንደዚህ ወጥቼ ምናምን ሱቅ ሂጄ አስቤዛ ምናምን እንደዚህ ውድ ነው እንደ አስቤዛ ለማዘር ያዘንኩ። እውነት ዝም ብለህ ነበር ድሮ የምንበላው።
የሆነ እራሳችሁን ችላችሁ ስትወጡ ብር ማኔጅ ማድረግ ትጀምራላችሁ። አንድ ብር ቫልዩ አላት። እውነት መከራከር ሁላ ትጀምራላችሁ። እኔ ድሮ ከማዘርጋ ፋዘርጋ ገበያ ወጥቼ ሼም የሚለኝ አሁን ወጥሬ መከራከር ጀምሩ እና ላጤነት በጣም አስፈላጊ ነው፣ ግን በጣም ከባድ ነው በአሁኑ ሰዓት። ወጣት ልጅ ሆነ ስራ ካሌለ በጣም የሚከብድ እና እኔ ምን አሰብኩ፣ በጎን ጎን ሶሻል ሚዲያን እየሰራው በጎን ጎን ደግሞ ስራዬን ለምን አልሰራም ብዬ ነው። የመጀመሪያ ዩቱብ ነው፣ የመጀመሪያ ቪዲዮ ነው። ቢቀበጣጥርባችሁም አይደብራችሁ። እንግዲህ እያስተካከልኩ ሄዳለሁ ብዬ ተስፋ አደርጋለሁ። አስተካክላለሁ እና ይህን ይመስላል እና ያው ሰብስክራይብ አድርጉ፣ ኮመንት አድርጉ፣ ላይክ አድርጉ። አረዳ ልጆች ፋብ ነኝ። እንግዲህ ሀብዬ የሐዋሳውን ላይፍ አብዬ ለመጀመር ይኸው እያኮበኮብኩ ፈሪጃ አንድ ወር ሆኖኛል። ልመለስ አልመለስ ላይ ነኝ አሁን ያለሁት። ልመለስ ወደ ቤተሰብ አልመለስ ላይ እና እናቴ ጥሪኝ እያልኩ ነው። ኑሮ ከብዶኝ እናቴ ጋር ሲሄድ እናቴም ከብዷት እናቷ ጋር ሄዳለች እንደተባለው እንደዛ ላይ ነኝ። ግን ወገን ምንድን ነው ኑሮ እንደዚህ ዋጋ እየቀኑ ጭማሪ፣ ቤት አከራይ ትጨምራለች፣ ኑሮ ይጨምራል። ግን ደግሞ ጠብ የሚል ነገር የለም፣ ጨምር ነገር የለም። እና ቤተሰብ በጣም አመሰግናለሁ፣ በጣም ወዳቸዋለሁ። ቪዲዮ ይሄን ይመስላል። ኮመንት አድርጉ፣ ሰብስክራይብ አድርጉ። አራዳ ልጆች ይመቻችሁ፣ መልካም እድል በሉ። ደግሞ ይሄን ቪዲዮ ፈርስት ቪዲዮ ነው፣ ዛሬ አመት ቃል ገባላችኋለሁ። አሪፍ ላይ ደርሰን ነው የምናየው። የምሬን ነው። አሪፍ ላይ ደርሰን ደርሳለን። ፒስ አይ መልካም